እንደምናችሁ ደህና ናችሁ ወይ? ዛሬ ደግሞ እንግዲህ የኔን ይሄንን ቪዲዮ ለምትመለከቱ ለማታውቁኝ እኔ እንግዲህ ሚኪያስ እባላለሁ። በተለያየ አይነት መንገድ የተለያየ አይነት የፋይናንሻል ኤዱኬሽኖችን በመስጠት እገኛለሁ። ዛሬ ደግሞ የመጣሁት ለሶስት ነገር ነው። በተለይ ደግሞ በአሜሪካን ሀገር የምንኖር ሁላችንም ይሄ ኢንፎርሜሽን ስለሚያስፈልገን እኔ ዛሬ የምሰጣችሁን ኢንፎርሜሽን ከሰማችሁ በኋላ አደራ እምላችሁ ነገር ምንድነው፣ ለምትወዷቸው ለምታከብሯቸው ሰዎች ሼር እንድታደርጉልኝ በትህትና ጠይቃለሁ። ዛሬ አንደኛ የመጣሁበት ነገር ምንድነው፣ በአሜሪካን ሀገር ብዙዎቻችን ብዙ አመታቶችን አስቆጥረናል፣ ወይ ደግሞ በአጋጣሚ ሆኖ ዛሬ የመጣን ሰዎች ልንኖር እንችላለን። ግን አሜሪካን ሀገር ስንኖር አንድ ሁላችንም የዘነጋነው ነገር አለ። ያ ደግሞ በመዘንጋታችን ደግሞ ዋጋ ደግሞ ሁላችንም ደግሞ እየከፈልበት ያለ ነገር አለ። እሱም ምንድነው፣ በአሜሪካን ሀገር ላይ ፕሮቴክሽን የሚባል ነገር አለ። ፕሮቴክሽን የሚባለው ምንድነው ብትሉኝ፣ የመጀመሪያው ነገር እኔና እናንተ በአሜሪካን አገር ላይ ባንክ ቤት ከፍተን ባንክ ሄደን አካውንት ስንከፍት የመጀመሪያው ስራችን ባንካችንን ፕሮቴክት ማድረግ አለብን። እሱን ምንድነው ማድረግ ያለብን? ሄደን ባንክ አካውንት ከከፈተን በኋላ ሁላችንም አካውንታችን ላይ ቤኔፊሻሪ ማስገባት አለብን። እኔና እናንተ ቤኔፊሻሪ ሳናስገባ በሆነ አጋጣሚ ሆኖ እኛ በህይወት ባንኖር ብሩን የሚቀጥለው ቤተሰብ ኢዝሊ ማግኘት አይችልም። ምክንያቱም ነገ ጠዋት ወደ ፕሮቤት ኮርት ሂድ ነው የሚሉት። የዛን ሰዓት ደግሞ ከ1 ዓመት እስከ 2 ዓመት ተሰቃይቶ ቤተሰብ ያንን ብር ስለሚያገኝ ማለት ነው። ስለዚህ እኔና እናንተ ዛሬ ባንክ ቤት ውስጥ አካውንት ካለን እያንዳንዳችን ባንክ ቤት ያለውን ብራችንን ፕሮቴክት ማድረግ አለብን። በምን? ወደ ባንክ ቤት በመሄድ ቤኔፊሻሪ በመክተት ማለት ነው። ሁለተኛው ደግሞ ምንድነው ፕሮቴክት ማድረግ ያለብን ነገር እስከዛሬ ድረስ ብዙዎቻችን ያልተገነዘብነውና ግን ሲሪየስ የሆነ ኬዝ ነው። ይሄን ደግሞ ያላወቀ ሰው አንፎርቹኔትሊ አሁን ደግሞ በአሜሪካን ሀገር ዋጋ እየከፈለ ይገኛል። እሱም ምንድነው፣ እኔና እናንተ በአሜሪካን ሀገር ላይ ቤት ካለን ዛሬ ነገ ሳንል ቤታችንን ፕሮቴክት ማድረግ አለብን። ይሄንን እኔና እናንተ ቤት ስንገዛ የነገረን ሰው የለም። የነገረን ሰው ደግሞ ስለሌለ አንፎርቹኔትሊ ችግሩ በሚመጣበት ሰዓት ብዙዎቻችን ፌስ እያደረግን ደግሞ እንገኛለን። ምንድነው እንዴት አድርገን ነው ቤታችንን ፕሮቴክት የምናደርገው ካላችሁ፣ እኔና እናንተ ምናልባት ቤቱን የገዛችሁት ሲንግል ሆናችሁ ሊሆን ይችላል፣ ባልና ሚስት ሆናችሁ ሊሆን ይችላል፣ ወይ ደግሞ ባልና ሚስት ሳትሆኑ በጓደኝነት ወይ ደግሞ በወንድምና በእህትነት ንብረት ቤት በአሜሪካ ነገር ላይ ገዝታችሁ ሊሆን ይችላል። ስለዚህ ይሄንን ነገር እኔና እናንተ ዛሬ ፕሮቴክት ማድረግ አለብን። በምን? በስቴት ፕላን። አሜሪካን ሀገር ላይ ስቴት ፕላን ይሉታል፣ ወይ ደግሞ በሀገራችን ደግሞ ኑዛዜ ይሉታል። ይሄንን ዶክሜንት እኔና እናንተ ዛሬ ጽፈን ካላስቀመጠን ያ ሰው በህይወት በማይኖርበት ሰዓት ላይ ነገሩ ኬዙ ወደ ፕሮቤት ኮርት ይሄድና ወደ አልባሌ ወጪ ይዳረጋል ማለት ነው። እና ወደ አልባሌ ወጪ እንዳይደረግ እኔና እናንተ ዛሬ በጊዜ ስቴት ፕላኒንግ፣ በአሜሪካን ሀገር ላይ ስቴት ፕላኒንግ የሚባለውን ዶክመንት በጊዜ ሰርተን ማስቀመጥ አለብን ማለት ነው። ሶስተኛው ፕሮቴክሽን ምንድነው? እኔና እናንተ እንግዲህ የዘላለም ቋሚ ነዋሪዎች አይደለንም። በሆነ አጋጣሚ ሆኖ እኔ ወይ እናንተ በህይወት ላንኖር እንችላለን። የዛን ሰዓት ግን ብዙዎቻችን የመኪና ኢንሹራንስ አለን፣ የጤና ኢንሹራንስ አለን፣ የቴሌቪዥን አለን፣ የኮምፒውተር አለን፣ የስልካችን ኢንሹራንስ አለን። ብዙዎቻችን ግን ራሳችንን ግን ፕሮቴክት አላደረግንም። በምን? በላይፍ ኢንሹራንስ ወይ ደግሞ በሀገራችን የህይወት ዋስትና ይሉታል፣ በአሜሪካን ሀገር ደግሞ ላይፍ ኢንሹራንስ ይሉታል። እና ዛሬ እኔና እናንተ ጊዜ ሳንወስድ ባለን ጤና ባለን እድሜ ራሳችንን ፕሮቴክት ማድረግ ስላለብን በላይፍ ኢንሹራንስ ይሄንን ሁሉ ለማድረግ ምንድነው ማድረግ ያለብን? ሚኪ በቤታችን ላይ ስለ ስቴት ፕላኒንግ ነግረናል። ምንድነው ስቴት ፕላኒንግ? ስለ ላይፍ ኢንሹራንስ ተናግራል። ምንድነው ላይፍ ኢንሹራንስ? ለሱን ሁሉ ጥያቄ ለመመለስ ሞር ኢንፎርሜሽን ከፈለጋችሁ ደውሉልኝና ቁጭ ብለን ከኔ ጋር በመነጋገር አንደኛ ራሳችንን ፕሮቴክት እናደርጋለን በላይፍ ኢንሹራንስ፣ ሁለተኛ ደግሞ እግራችን ተንቀጥቅጦ አይናችን ተቃጥሎ የሰራነውን ቤታችንን በስቴት ፕላኒንግ ዛሬ እኔና እናንተ ፕሮቴክት ማድረግ ስላለብን ደውሉልኝና ቁጭ ብለን ማድረግ ያለብንን ነገር ሁሉ እናደርጋለን። ይህን ኢንፎርሜሽን ከሰማችሁ በኋላ ለእህትና ለወንድሞቻችሁ ለጓደኞቻችሁ ደግሞ ሼር እንድታደርጉ በትህትና እጠይቃለሁኝ። አመሰግናለሁኝ። ሞር ኢንፎርሜሽን ከፈለጋችሁ ኮንታክት አድርጉኝ። ደህና ዋሉ።